አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የዩቱብ ቻናል የሆናችሁ በአጠቃላይ እንዴት ናችሁ? ሰላም ናችሁ ወይ? እንዴት ነው የግሩፓችን አባላት? በአጠቃላይ እንዴት ነው? ሰላም ነው ያለው? አልሐምዱሊላህ ሰላም ነኝ እላችኋለሁ ውዶቼ። እስኪ አንድ ጠቃሚ ምክር ለኛ ለሴቶች ይሆናል ብዬ ነው ይዤ የመጣሁት። ያው ያጋጠመኝ ነገር ነው። ያው መቼም ታውቃላችሁ የአረብ ሀገር ነገር ነው የኛ ነገር መቼም እንግዲህ አያልቅም ማለት ነው። የኛ ሴቶች በተለይ ማለት ነው። አንድ ያው ጓደኛዬ ጎረቤቴ ማለት ነው አንድ ላይ የምንኖር አዲስ አበባ ውስጥ አንድ ላይ የምንኖር ነበረን። ከዛ እሷ ያው ወደ 25 አመት ሰው ሀገር ሰርታለች። በሀገርም ያው ቤቷ ሰርታለች፣ ቪላ ቤት ሰርታለች። ከዛ ውጪ ምንም የሰራችው ነገር የለም። ያው ትልቁ ነገር የማጣት ጉዳይ ይመጣል ማለት ነው። ቤቱ መስራቱ ብቻ አይደለም። ቤት ብቻ ወሳኝ ሊሆን አይችልም። ቤትም ያሞቀው ነገር ያስፈልገዋል። ቤትም ሙቀት ይፈልጋል፣ ምንም ነገር ማለት ነው። እና የወንድም ሚስት ነበረች። እሷም ሰው ሀገር የሰራች ናት። ያው እሷ በጊዜዋ ተጠቅማለች፣ አግብታ ወልዳለች። እቺ አንድ ላይ መኖር ጀመሩ። ከወንድም ሚስትና እቺ 25 አመት ከሰራችው ጋር አንድ ላይ መኖር ጀመሩ። አንድ ላይ የኖሩ ከእለታት አንድ ቀን ይጣላሉ። ሲጣሉ ያው እቺ ወደ 25 አመት የሰራችዋ ያማትም ነበረ። ያው ከሰው ሀገር ትርፋችን ትልቁ ነገር ይሄው ወይ ህመም ይዘን እንገባለን፣ ወይ ወገብ መታመም፣ ጨጓራ፣ ደም ግፊት፣ የእግር መታመም እና ብዙ አይነት ኮተት ይዘን እንገባለን። አላህ ከእንደዚህ አይነት ኮተት ነጃ ያውጣል ማለት ነው። አላህ እንግዲህ ጠባቂ አላህ ነው። ከዛ እቺ ሴትያ ትታመማለች። 25 አመት የሰራችዋ ልጆቹም ከኔ ጋር ይደሩ ስትላት አሰጣትም። ሱቁም ስትልካቸው ለምንድን ነው ልጆች የምትልኪብኝ? አንቺ ወልደሽ አትልኪም ወይ? አንቺ አታገቢም ወይ? ሁሌ ጥላቻ ነው። ይሄ ነገር ነው ሁሌ የሚነሳው። አግብተሽ ውለጂ፣ አግብተሽ እንደዚህ በይ ትላታለች። ግን ትዳር ለአላህ ነው፣ የአላህ ርዝቅ ነው። ምንም ነገር አላህ ነው የሚያመጣው። ያው እቺ ሴትያ በጊዜዋም አልተጠቀመችበትም። ጊዜዋም ሄደ አለቀ። ጊዜዋም ብዙ ሰው ያያታል። ማሻአላ ቆንጂዬ ናት፣ በቂ አቋም አላት። በጊዜዋ ግን ያው አልተጠቀመችበትም። ሰው ሀገር ያልን ብር ያልን የማያልፍ ኑሮ 1000 አመት ላያኖረን የሰው ሀገር ዱንያ እና እቺ ያው ጊዜዋ በሰው ሀገር ጨረሰችው። በቃ ስትሰድባት ሁሉ ይሄ ነገር ነው የምትላት። ልጆችሽ ከኔ ጋር ይደሩ፣ እኔ ታምሜ ያለው እኮ። ኧረ በፍጹም አይተኙም ካንቺ ጋር እያለች እንትን አለቻት። በቃ እንድቺማ አታኖረኝም እና አብረንም ኖረንም እንደዚህ ያልጠቀመችኝ ትልና ሌላ ቦታ ተከራይተው እንዲወጡ ታስወጣቸዋለች። ወጡ፣ ሌላ ቦታ መኖር ጀመሩ እነሱ ወንድምና ሚስት። ከዛ እቺ ደግሞ የሆነ ሰውዬው በሰል ያለ ሰውዬው ሊያጫት ይመጣል። ሲመጣ ይሄ ሰውዬው አያት። አይ እኔማ መውለድ የምችል ሴት ነው ስለሆነ ማግባት የምፈልገው፣ እቺ እንኳን ትንሽ እንትን ብላለች ይልና ቡናውን ጠጥቶ ምንም ነገሩን ሳይተነፍስ ከኋላ ይሄ ነገር አውርቶ ትቶ ሄደ። ቀረ ይሄ ነገር ማለት ነው። ብዙ ያያታል፣ ብዙ ሰው ያያታል፣ ግን የሚደፍር ሰው የለም፣ የሚገባ ሰው የለም። ይሄ ምንድነው? ጊዜያችን በአግባቡ ላለመጠቀማችን ነው። ባለመጠቀማችን ይሄን ችግር ይዘን እንገባለን። ምንም ነገር ማለት ነው። እኛ ሴቶች ሰበቡ ማድረስ አለብን። ጓደኛ እንይዝና 2 አመት 3 አመት ጠብቂ፣ ቆይ ይሄ ኑሮ እናሸንፍ፣ ይሄን እንስራ፣ ይሄን እናርግ ይላል። ወይ ጥሎን ይሄዳል። ነገ አንዷን ሲያገኝ ወይ ጥሎ ይሄዳል። ይሄን ያክል አመታት ቆይተን ጠብቀ ነው ራሱ ሊለየን ይችላል፣ ላያዘልቀን ይችላል። ምንም ነገር በአግባቡ መጠቀም አለብን። በጊዜያችን መጠቀም አለብን።
ሰው ሀገር 40 ዓመት ሰራን 30 ዓመት ሰራን መቼም ፎቅ አንሰራም። ታውቃላችሁ ቲክቶክ ላይ ስንት ዓመተ ምህረት እዚህ ሀገር የኖሩ ሰዎች በቲክቶክ ላይ ሲለምኑ እናያቸዋለን። ምንድነው የዚህ ሀገር ብር በረካ የለውም። አገራችን ውስጥ ቡና ሻጮች በቀን የሚያስገቡት ገቢ በረካ አለው። እኛ ሰርቀን አናመጣው፣ ለፍተን በጉልበታችን በላባችን እናመጣዋለን። ግን ከእጃችን ነው ወደዛ ቡን የሚለው ማለት ነው። እና የዚህ ዱንያ ብለን ብዙ ነገሮችን ከኋላችን እያጣን ያለ ነው። አንድ ነገር ሲያመልጠን ነው የምናውቀው። አንድ ነገር ሲያልፈን ነው የምናውቀው። አሁን እያለን አናውቀው። ነገ መልሰን ትላንትስ ይሄ ነገር እውነት ነበር፣ አሁን በቃ እያንሰላሰልን ራሳችን ልባችንም ያቆሰልን አይምሯችንም የነካን እንኖራለን። ስለሆነ እኛ እህቶቼ በጊዜያችሁ በአግባቡ ተጠቀሙበት። ትዳር ርዝቅ ነው። ትዳር የሚያመጣው አላህ ነው። ልጅም የሚያመጣው አላህ ነው። ያው ሰበቡ ማድረስ ነው። 20 ዓመትም ልጅ አግብታ ማትወልዳለች። አላህ ካረዘቃት እኮ አትወልድም። እና እዚች ጋር አላህ እንዲረዝቀን አላህ እንዲወፍቀን ሁለቱ ነገሮችን ሰበብ ማድረስ አለብን። ይሄ ዱንያም ሰው ሀገር ምን ለፋ ምን ደግሞ ማለት ነው አሄራ ይዘነው አንሄድም። ለፍተን ደክመን ማለት ነው ነገ ትዳር ካልያዝን ለትዳር አጋራችን ካላደረግነው አላህ የሰጠንን ኒማ ለልጅም ካላረግነው ጥለነው ስንሄድ ለማን ነው ማንኛውም ባዳ ነው የሚበላው። የእህት ያልን የአባት ያልን የአጎት ያልን እኛ ወደ ኋላ እየቀረን ነው። እነሱ ግን ልጆቻቸው ድሮ እህቶቻችን ራሱ ልጆቻቸው ድሮ ልጅ አይተዋል ማለት ነው። ይሄ ምንድነው? እኛ ሰው ሀገር በመልፋት የነሱን ሆድ በመሸፈን የነሱን ጎን በመቆማችን ራሳችን በመጉዳታችን እና አሁንም በጊዜ እንንቃ። እኛ ሁላችን በጊዜ እንንቃ ነው የምለው። ጊዜያችን በአግባቡ መጠቀም አለብን። እኛ አሁን 60 ሺህ ብር በላን 40 ሺህ ብር በላን። የኢትዮጵያ በቀን የሚያገኙትን 300 ብር እሱ ነው በቃ የነሱ ትልቁ ነገር እሱ ነው። እና የሁሉም አላህ ትዳር ይወፍቀው። የሁሉም አላህ ልጅ ይወፍቀው። ያገባችሁም ጥሩ ዘወጅ አላህ ያደርግላችሁ። ያላገባችሁም ደግሞ አላህ ጥሩ ዘወጅ እንዲወፍቃችሁ ዱዓ አድርጉ፣ ሰበቡን አድርሱ። ብር ማለት የለብንም። ብርም ብለን ለማለትም የሆነ ሰበቡን አድርሰን መምጣት አለብን። ስለሆነ መቼም አይለቀንም የሰው ሀገር አንዴ ከቀመስ ነው ደግሞ በቃ ውጡ ነው የሚለው። ለምን እዚች ራሳችን የጎዳን ነው፣ ግን የነሱ የጠቀመን ነው፣ ግን ራሳችን የተጎዳን ያለ ነው። ስለሆነ የማንም እራት መሆን የለብንም። የማንም ጉልበታችን መጨረስ የለብንም። እኛ ሰበቡን እንድናደርስ መንቃት አለብን። ውዶቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄ ለሁላችን ምክር ይሆናል ብዬ ነው እላችኋለሁ።